ተወደዳችሁ የእግዚአብሔር ቤተሰቦች ባላችሁበት ስፍራ ሰላም ለእናንተ ይሁን። ስሜ ቄስ ተመስገን መንገሻ ይባላል። እዚህ አሜሪካን ሀገር በካሊፎርኒያን ግዛት ሳን ፍራንሲስኮ አካባቢ በምትገኘው የግሬስ ሉትረን ቸርች አገልጋይ ነኝ። በዛሬው ዕለት አንዳንድ ሀገራዊ በሆኑ ጉዳዮች ላይ በቀጣይነት ለምናገረው ቪዲዮ የመጀመሪያውን መልእክት ለማስተላለፍ ወደ እናንተ መጥቻለሁኝና በቅድሚያ እስከ መጨረሻ ድረስ እንድትሰሙት በትህትና እጠይቃችኋለሁ። ይህንን ቪዲዮ ዳውንሎድ የማደርገው በዩቲዩብ ላይ ነው። The Voice of Conscious የህሊና ድምፅ የሚል እዛ ላይ ነው ላረግ ያሰብኩኝ። በተከታታይ ባለፈው ጊዜ አንዳንድ የለጠፍኳቸው በቤተ ክርስቲያን ጉዳዮች እና በሌሎችም ላይቭ ገብቼ በፌስቡክ የለጠፍኳቸው ከአንድ ወር ቆይታ በኋላ ተነስተዋልና በዘላቂነት መልእክቱ እንዲቆይ ለማድረግ በዩቲዩብ ላይ ነው ይሄንን የምለጥፈው። 1000 ደርሶ ቀጥታ ማስተላለፍ እንድንችል ሰብስክራይብ እንድታደርጉ ጠይቃችኋለሁኝ። የምጠይቃችሁ እስከ 1000 ብቻ ነው ላይቭ ለማስተላለፍ እንድንችል። ከዛ ውጪ ሌላ በዚህ ጉዳይ ላይ ድጋሚ አልጠይቅም። ይሄንን ካልኩኝ ቀጥታ ወደ መልእክቴ አልፋለሁኝ። እንዳልኩኝ በተከታታይ ለማስተላለፈው ቪዲዮ ፕሮባብሊ ይሄኛው እንደ ኢንትሮዳክሽን ደግሞም አንዳንድ መረጃዎችን እሰጣቸዋለሁ። ከዛ በተከታታይ በሌሎችም ጉዳዮች ላይ አወራለሁኝ። ለመግቢያ ያህል የማወራው በአጠቃላይ በኢትዮጵያ ውስጥ በሃይማኖት ተቋማት ውስጥ ስላሉት ችግሮች ነው። በሃይማኖት ተቋማት ውስጥ በዛሬው ቀን እና ለሚቀጥሉት ጥቂት ጊዜያት ማተኮረው በዋናነት በወንጌላውያን አብያተ ክርስቲያናት ውስጥ ያለውን ችግር በተመለከተ ነው። ምክንያቱም ከራሴ ነው መጀመር ያለብኝ። ከኛ ቤት ውስጥ ካለው ሁኔታ መጀመር ስላለብኝ ከዛ እጀምራለሁኝ። ሌሎችም የእምነት ተቋማት ውስጥ አሉ የሚባሉትን እምሰማቸውን የማያቸውን ሁኔታዎች አቀርባለሁ። ያንን የማደርገው የሃይማኖት ተቋማት በአንድ ሀገር ውስጥ ያላቸውን ሚና ሁላችንም የምንረዳ ይመስለኛል። የሃይማኖት ተቋማት እና ሃይማኖት አሰሆል ለአንድ ማህበረሰብ የሞራልና የኢቲክስ ጋይዳንስ የሚሰጡት የስነ ምግባር፣ የግብረ ገብነት፣ አብሮ የመኖር የማህበረሰባዊ ኮሄዥን እንዲኖር ማህበረሰቡ እየተሳሰበ እየተጋገዘ ዜጎች ከትንሽነታቸው ጀምረው በሞራል በስነ ምግባር ታንጸው እንዲያድጉ በማድረግ ውስጥ የሃይማኖት ተቋማት፣ የባህላዊ ተቋማት፣ የሀገር ሽማግሌዎች ያላቸው ሚና ሁላችንም የምናውቀው ነው። በተለይ ደግሞ እንደ ኢትዮጵያ ባሉ ሃይማኖታዊ በሆኑ ሀገራት ውስጥ የነዚህ ተቋማት ሚና እጅግ በጣም ከፍተኛ ነው እና እኔ በአሁኑ ጊዜ እጅግ በሚያስደነግጥ ሁኔታ በእኛ ማህበረሰብ በተለይ ደግሞ በወጣቱ ማህበረሰብ ውስጥ በአጠቃላይ በማህበረሰቡ ውስጥ ያለውን የስነ ምግባርን፣ የግብረ ገብነትን፣ የባህል የእሴቶችን መሸርሸር በምናይበት ጊዜ
እኔ በዋናነት ለነዚህ ሁኔታዎች ለነዚህ ውድቀቶች ተጠያቂ የማደርገው የሃይማኖት ተቋማት ናቸው። ምክንያቱም እነዚህ ባህላዊ ሃይማኖታዊ ተቋማት የነዚህ እሴቶች የሞራል የኤቲክስ እሴቶች አስፈጻሚዎች፣ ጋይድ ሰጪዎች፣ መመሪያ ሰጪዎች፣ ከስቶዲየንስ የአደራ እንደ አደራ ይህንን ይዘው ከትውልድ ወደ ትውልድ የሚያስተላልፉት እነዚህ ተቋማት ስለሆኑ ለትውልዱ መውደቅ ትውልዱን ከመውቀሳችን በፊት እኛ እንደ ሃይማኖት ተቋም እንደ ባህል ተቋም ያደረግነው ምንድነው ይሄ ነገር እንዳይከሰትና ከዚህ የተነሳ በሃይማኖት ተቋማት ውስጥ ያሉትን ችግሮች ማውጣት የሃይማኖት ተቋማቶቹን መታደግ ብቻ ሳይሆን ለሀገርና ለሕዝብ የሚጠቅምን ስራ እንደ መስራት አድርጌ ነው የምቆጥረውና ስለ ሃይማኖት ተቋማት በሰፊው መነገር መባል ያለበት ነው ካላቸው ሚና የተነሳና ስለ ሃይማኖት ተቋማት ስለ ሃይማኖት ሚና በአንድ ማህበረሰብ ውስጥ የሚለው ራሱን የቻለ ጥናት ነው። ሁላችንም በአንድም በሁለት የምንረዳው እውነት ስለሆነ በዛ ላይ ብዙ ትኩረት መስጠት አንፈልግም እና በዚህ ኮንቴክስት ውስጥ በዚህ ዳራ ውስጥ እኔ አባል የሆንኩበት የኢትዮጵያ ወንጌላውያን አብያተ ክርስቲያናት ሚናችን ምን ነበረ፣ አሁንስ ያለንበት ሁኔታ እንዴት ነው የሚለውን ማየት አለብን። ከዛ በቀጥታ ከካውንስሉና በካውንስሉ አካባቢ ያሉትን ችግሮች በሰፊው አወራዋለሁ። የዚህ የሞራል ውድቀት በሀገሪቱ ውስጥ እየተንሰራፋ ያለው ሙስና፣ በሀገሪቱ ውስጥ እየተንሰራፋ ላለው ግጭት፣ ሰላም ማጣት እንደ መንፈሳዊ ሰው በመንፈሳዊ አካላት አካባቢ ያለው የሰላም እጥረት የሞራል ውድቀት በትውልዱ ላይ በቀጥታ የሚተላለፍ መንፈሳዊ እውነት እንደሆነ አድርጌ ነው የምረዳው። የሃይማኖት ተቋማት ውስጥ ያሉ በተለይ ወንጌላውያን አብያተ ክርስቲያናት በእኔ በኩል በሌሎችም ሃይማኖት ውስጥ ችግሩ ተስፋፍቶ ነው ያለው። ዛሬ በፓርቲኩላር በእኛ ውስጥ ነው የማወራውና በሃይማኖት ተቋማት ውስጥ ያሉ መሪዎች፣ የሞራል መሪዎች፣ የስነ ምግባር መሪዎች የሚባሉ ሰዎች ሽጉጥ በሚማዘዙበት ሀገሪቱ ከእርስ በርስ ጦርነት ትለያለች ብሎ ማሰብ ሞኝነት ይመስለኛል። this is spiritual የዘራነውን ነው የምናጭደው። በከፍተኛ የሃይማኖት ተቋማት ውስጥ ያሉ አመራሮች በሙስና በተጨማለቁበት ሁኔታ፣ በስርቆት፣ በሌብነት፣ በአድሎት በተሞላበት ሁኔታ ሌላው ማህበረሰብ ውስጥ እንዲህ አይነት ነገር አይኖርም ብሎ ማሰብ ከንቱነት ነው። ለምን? የዘራነውን ያንን እውነት ስለምናጭድ። ስለ ሃይማኖት ተቋማት በምናወራበት ጊዜ የሃይማኖት ተቋማቶቹን ስምና ክብር መጠበቅ ማጽናት ብቻ ሳይሆን በሀገርና በሕዝብ ያላቸውን ኢምፕሊኬሽን ኢምፓክትም ተጽዕኖም ግምት ውስጥ ባስገባ መልኩ ትኩረት ሊሰጠው ስለሚገባ ነው በዚህ ጉዳይ ላይ የምናገረውና አልቲሜትሊ ለሚመለከታቸውም አካላት አፒል አረጋለሁ ይህንን ጉዳይ አስመልክቼ። ወደ ወንጌላውያን ቤተ ክርስቲያናት እንምጣ። በአጠቃላይ እንግዲህ አሁንም ይሄ እንደ መግቢያ ነው የምናገረው። የኢትዮጵያ ወንጌላውያን ቤተ ክርስቲያን በኢትዮጵያ ውስጥ የነበራትን ታሪክ በምናይበት ጊዜ ትልቅ ስምና ዝናን ይዛ በማህበራዊም በትምህርትም በጤናም በፖለቲካም በአስተዳደርም አሉታዊ የሆነ ተጽዕኖን ያመጣች ተቋም እንደሆነ ሁላችንም የምናውቅ ይመስለኛል። ታሪክ ወደ ኋላ በምናይበት ጊዜ ኢንፋክት በብዙ ውጣ ውረድ ውስጥ አልፋ በተለያዩ መንግስታት ዘመን በብዙ ውጣ ውረድ ውስጥ አልፋ አሁን ባለችበት ቁመና እንደደረሰች እናውቃለን። ኦልሞስት የብዙ ዘመናት ታሪክ ነው ያላት። ተከብራ ተወዳ በር ተከፍቶላት የኖረባት ጊዜ አለ። ተሰዳ ሞት፣ ስቃይ የደረሰባት ጊዜ አለና በእነዚህ ውጣ ውረዶች አልፋ አሁን ያለችበት ሁኔታ እኔ
እኔ እንዲያውም አሁን ያለውን ሁኔታ ከካውንስሉ ጋር አያይዜ ከታሪክ አንጻር ለሁለት ደቂቃ ልናገር። ታሪኩ ረዥም ነው። ይሄ መጽሐፍ የሚወጣበት የሚችለው የኢትዮጵያ ወንጌላውያን አብያተ ክርስቲያናት ታሪክ በኢትዮጵያ አንድ መጽሐፍ ሊወጣበት የሚችል ነው እና ረዥም ታሪክ የነበራት ተቋም ናትና እና ለምሳሌ በአጼ ሚኒሊክ አያት ሱሱኒዮስ መሰሉኝ ባለሳሳት ስማቸውን ልሳሳት እችላለሁ በዚህ ጉዳይ ተዘጋጅ ስላልመጣሁኝ በዛን ዘመን አንድ ከሆነው እውነታ እንኳን በምናይበት ጊዜ ንጉሱ የጆን ክራፍት የሚባል ጀርመናዊ የመጀመሪያው ሉተራን ወደ ሀገር ውስጥ ገብቶ እስከ ሸዋ ድረስ በህዝቡ መሃል ቁጭ ብሎ መጽሐፍን እስከ መተርጎም ድረስ የደረሰ ኢንፍሉዌንሱም ከፍተኛ የሆነን ሰው ንጉሱ ምን ብለው ነው ከሀገር ያባረሩት? ለፈርሎ ለዓመታዊ እረፍት በሚወጣበት ያኔ የሚገቡበት የነበረው በግብጽ በኩል ነው። በግብጽ ከሚላኩት ጳጳሳት አድርገው ነው ከጳጳሳቶቹ ጋራ ወደ ኢትዮጵያ የሚገቡትና በወጣበት እንዲቀር ሲጠይቁት ምንድነው ያሉት? in the name of ልብነ ድንግል ልብነ ድንግል ስም እምላለሁኝ ወደ ግዛቴ ዳግም አትመለስም ብለው እሱንና ሁለት ሰዎችን ስም ጠቅሰው ከሀገር እንዲወጡ አድርገው ያ ሰው ከሀገር ወጥቶ ቀርተዋል። ያ ሰው ኢንፋክት በኢትዮጵያ ወንጌላውያን አብያተ ክርስቲያናት ታሪክ ውስጥ ትልቅ ሚናን የተጫወተ ነው። ከዛ በኋላ የአሜሪካን፣ የስዊድንን፣ የጀርመን ሚሽነሪዎችን ወደ ኢትዮጵያ የወንጌል መልእክተኞችን እንዲልክ ሲቀሰቅስ ሲለምን የነበረ ሰውና ያንን ያደረገ ነው። ሰው በዛን ጊዜ ጀምሮ እንኳን ስናይ ስንባረር ከዛ አስቀድሞ ጆን ሌላ ጆን ነበረ። ታሪኩም ብዙም ስለማይታወቅ ኢንፍሉዌንሱም አወዛጋቢ ስለሆነ ግን ከዛም በፊት የነበረ ሌላ ሰው አለ። ሰው ከዛን ጊዜ ጀምሮ ወንጌላውያን አብያተ ክርስቲያናት በብዙ ታሪክ ውስጥ አልፈዋል። በአጼ ምኒልክ ጊዜ ትንሽ የነጻነት በር ተከፍቶ to the credit to the king ከእንግሊዞች ጋር ባነበረባቸው ግንኙነት ከውጭ ሀገራት ጋር በነበራቸው ግንኙነት የወንጌላውያን አብያተ ክርስቲያናት በተወሰነ መልኩ እና አኖስሞስን ጨምሮ ወደ ሀገር ውስጥ መጽሐፍትን ይዞ እንዲገቡ የፈቀዱበት ሁኔታ ነበር። ከዛ ቀጥሎ ትልቁ ሞኑመንታል ለውጥ የመጣው በአጼ ኃይለ ሥላሴ ጊዜ ነው። ንጉሱ ለኢትዮጵያ ወንጌላውያን አብያተ ክርስቲያናት ትልቅ ባለውለታ ናቸው። ይሄን አስመልክቶ እንዲያውም አንድ ላምቤ ታሪክ ጸሐፊ ትልቅ ስራን የሰራ በኢትዮጵያ ወንጌላውያን በተለይ በሉተራን በእኛ አካባቢ ትልቅ ስራን የሰራ ላምቤ ምንድነው የሚለው? ንጉሱ ወደ ቤተ መንግስት ጠሩትና ይሄ ውጭ ሀገር ተሰደው በሄዱበት ጊዜ ከወንጌላውያን አብያተ ክርስቲያናት ጋር በብዛት ስለተገናኙ ኢንፍሉዌንስድ ሆነዋል። ሰውየው ትምህርት ቤቶችን ሲገነባ፣ ሆስፒታሎችን ሲገነባ፣ ልማትን ሲያስፋፋ ካዩ በኋላ ይሄንን ስራ አጠናክሮ እንዲጠይቅ ሲለምኑት የሃይማኖትም ነፃነትም እንዲፈቀድ ጠየቅኳቸው ይላል። ንጉሱም አንዳንድ በቤተ ክርስቲያን አካባቢ ያሉ ሰዎች እንዳውም ሹማማንቶች በኔ ላይ ስለሚነሱ መንግስቴ እስኪጸና ድረስ ትንሽ ታገሰኝ አሉኝ ብሎ ይናገራል። ስለ ኃይለ ሥላሴና ከሳቸው ጋር ስለነበረው ግንኙነት ሲናገርና ትልቅ በር ነው የከፈቱት እና ንጉሥ ኃይለ ሥላሴ እንደሚታወቀው የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ ፍቃድ ያገኘችው በዛ ዘመን ነበረ። ጽሕፈት ቤቶች የተከፈቱት ከዛም አልፈው የሬዲዮ ጣቢያዎች በበዛት ሞኑመንታል የሆኑ ስራዎች የተሰሩት በንጉሱ ጊዜ ነበረ። ትልቅ ስደት በቤተ ክርስቲያናችን ላይ የተነሳው ጽሕፈት ቤቶች ተዘግተው ቤተ ክርስቲያንም አንደርግራውንድ ሄደችው በደርግ ጊዜ ነው። ሌላው ታሪካዊ የሚባል ለውጥ የመጣው በ1983 ነው። የሃይማኖት ነፃነት በተፈቀደበት ጊዜ ለሁሉም ሃይማኖት የተሰጠውን እድል በመጠቀም የኢትዮጵያ ወንጌላውያን አብያተ ክርስቲያናት ከጫፍ እስከ ጫፍ የበዙበት ጊዜ ነበር እና ከዛ አንጻር አሁን ያለውን እውነታ በምናይበት ጊዜ የዚህን ዘመን በአብይ ዘመን የተፈጸመውን የወንጌላውያን አብያተ ክርስቲያናትን ካውንስል መመስረት
በምንመለከትበት ጊዜ ይሄ በተለያዩ መንግስታት ዘመን ለውጦች ግራጁዋሊ ድሎች እየተገኙ የነበሩትን ድሎች ወደ መጨረሻ አምጥቶ በታሪክ ለመጀመሪያ ጊዜ ወንጌላውያን አብያተ ክርስቲያናትን ብቻ በተመለከተ በኢትዮጵያ መንግስት በአዋጅ የተቋቋመ ተቋም ቢኖር የኢትዮጵያ ወንጌላውያን ቤተክርስቲያን ካውንስል ነው። this is history። ይሄ ማንም ሊሽረው የማይችል ታሪክ ነው። ይሄ ታሪካዊ የሆነ በኢትዮጵያ ወንጌላውያን አብያተ ክርስቲያናት ታሪክ በ500 ዓመት ዘመን ይሄ እንግዲህ ሁለተኛ መጽሐፍ ነው አሁን ሊወጣ የሚችለው የኢትዮጵያ ወንጌላውያን ቤተክርስቲያን ታሪክ በተለያዩ መንግስታት ዘመን ብለን ይሄ መጽሐፍ ሊወጣው የሚችል ነው እና ይሄኛው አሁን የምናወራው ተቋም ካውንስል it's historical ታሪካዊ ነው። ነገ ዛሬ ብቻ ሳይሆን ነገ ታሪክ ሊያስታውሰው የሚችል ተቋም ነው። ለኔ it's a culmination of what has been done. gradually gain ስናደርግ ሉዝ ስናደርግ በደርግ ጊዜ gain ስናደርግ ሉዝ ስናደርግ የነበረውን የሃይማኖት ነፃነት ለመጀመሪያ ጊዜ ተቋማዊ ኢንስቲትዩሽናል አድርጎ በአዋጅ መልክ ተመስርቶ የዘመናትን የፍትህን ጥያቄ የሚመልስን ተቋም እንዲመሰረት የተደረገበት ታሪካዊ እውነታ ነው። ይሄ ማንም ታሪክ አዋቂ በተለይ ከኛ ከሃይማኖት አንፃር የሚመለከት ዛሬ ብቻ ሳይሆን ነገም የሚናገረው እውነት ነው። ባሳለፍናቸው የመንግስታት ዘመን ካየን በእነዚህ መንግስታት ድሎች ሲገኙ ሲወሰዱ በነበሩበትም ጊዜ የሃይማኖት ተቋማቶቹ በተለይ የወንጌላውያን አብያተ ክርስቲያናት ከሌሎች የሃይማኖት ተቋማት በተለየ መልኩ ከሀገር ውጭ የመጡ መጤዎች እየተባሉ የማምለኪያ ቦታዎችን እየተነፈጉ ዕውቅናን እየተነሱ በብዙ መከራ፣ ስቃይ፣ ስደት፣ ሞት ነው እዚህ የደረሱት። ለመጀመሪያ ጊዜ ግን እነሱን የሚወክልና እነሱን ስለ እነርሱ የሚሟገት ሁሉንም አሰባስቦ የሚቆም ማህበር ወይም ኢንስቲትዩሽን ካውንስል ተመሰረተ። አሁን የዚህ ካውንስል ጌን በታሪክ ለኛ ለወንጌላውያን ቤተክርስቲያናት እንደቀላሉ በአመሰራረቱ ጊዜና በሁኔታው የተለያዩ ጥያቄዎችና በሂደቱ ላይ ተቃውሞች ቢኖሩ this council is here to stay አሁን ለዘላለም ሊቆይ የዚህ ትውልድ አሻራ ሆኖ ካውንስሉ ተመስርቷል። የካውንስሉ መመስረት ብቻ አይደለም አሁን መታየት ያለበት። ይሄ ካውንስል ሲመሰረት ከፍተኛ ስልጣንና ኃላፊነት ተሰጥቶት ነው የተመሰረተው። በቀድሞ በመንግስታት ደረጃ ሲሰሩ የነበሩ ከአድሎ የተነሳ ወንጌላውያን አብያተ ክርስቲያናት እንደ ሌሎች የሃይማኖት ተቋማት ያላገኟቸውን እድሎች እንዲያገኝ በማሰብ በመንግስት ውስጥ ያልኩ ከፍትህ አንፃር አይተው ከሃይማኖትም አንፃር አይተው ለዚህ ሃይማኖት እንደ አባልነት እኛም የድርሳችንን ታሪካው መወጣት አለብን በሚል በቅን ሐሳቢነት ያደረጉ ሰዎች ጠቅላይ ሚኒስትሩን ጨምሮ ተደርጎ የተቋቋመ ሁለት ነገር ነው። ትልቅ ኃላፊነት ተሰጥቶት ነው የተቋቋመው። ሁለተኛ ደግሞ ከፍተኛ የገንዘብ ፍሰት እንዲኖርበት ተደርጎ የተቋቋመ ተቋም ነው ይህ የኢትዮጵያ ወንጌላውያን ቤተክርስቲያን ካውንስል። ለእንዲህ አይነት ተቋም በታሪክ ከፍተኛ ስፍራ ላለው ከፍተኛ ኃላፊነት ለተሰጠው ከፍተኛ ኃላፊነት ብዬ በመናገርበት ጊዜ አሁን የወንጌላውያን ቤተክርስቲያናት መሬት ለመውሰድ መሬትን የመሰለ ትልቅ ሀብት የለም። በዛ ሂደት ውስጥ ይህ ተቋም የራሱ የሆነ ሰይንግ አለውና ያንን ፕሮሰስ የሚያስፈጽመው እሱ ነው። የወንጌላውያን ቤተክርስቲያናት አዳዲስ በሚመሰሩበት ሚኒስትሪዎች በሀገሪቱ ውስጥ በሚንቀሳቀሱበት ጊዜ
ቀድሞ በተለያዩ የመንግስት ተቋማት ውስጥ የመንግስት መስሪያ ቤት ውስጥ ነቦ ፍቃዳቸው የሚፈጸመው። ዛሬ ግን ይሄንን የማስፈጸም ኃላፊነት የተሰጠው ፍቃድ የመስጠት ፍቃድ የመንሳት መሬት የመስጠት ምታት የመከልከል አጠቃላይ የወንጌላውያን አብያተ ክርስቲያናትን እንቅስቃሴ ያ ማለት 25 እስከ 35 ሚሊዮን በሚቆጠሩ የወንጌላውያን አብያተ ክርስቲያናት 20% እና 25% በሚሆኑ የኢትዮጵያ ሕዝብ ላይ የሚወስን ተቋም ነው ማለት ነው። ስለዚህ ይሄ ትንሽ የሚባል ስልጣን አይደለም፣ ከፍተኛ ስልጣን የተሰጠው አካል ነው። ሁለተኛ ይህ አካል ከነዚህ ወንጌላውያን አብያተ ክርስቲያናት በሚሰበሰብ የፈሳስ ገንዘብ መዋጮ ስለሚቀሳቀስ እነዚህ ወንጌላውያን አብያተ ክርስቲያናት ደግሞ ከፍተኛ የሆነ ሬቨኒው ፕሮዲውስ ስለሚያደርጉ ይህ ከፍተኛ የሆነ ፈሳስ ወደዚህ የሚፈስበት ከሀገር ውስጥም ከሀገር ውጭም ገንዘብ ያለበት አካባቢ ነው። ስለዚህ ይህ ተቋም እንደ ትልቅ ተቋም በሀገሪቱ ውስጥ እንዳለው ከፍተኛ ተቋም መታየት ያለበት ተቋም ነው። የምናወራው ስለዚህ ተቋም ነው። ሌሎች እንድንረዱ የምንፈልገው ይሄ ነው። ስለዚህ አሁን ስለ ግለሰቦች እናነሳለን። ስለ ግለሰቦች በምናነሳበት ጊዜ ግለሰቦችን በተመለከተ ድርጊታቸውን ስናነሳ ስለ እነሱ ማንሳት ፈልገን ሳይሆን የምናነሳው እነዚህ ግለሰቦች 25 ሚሊዮን የሚሆን 35 ሚሊዮን የሚሆን ህዝብ 20 እና 25% የሚሆን የሀገሪቱን ህዝብ የሚወክልን ተቋም በአመራር ደረጃ ላይ ተቀመጡ ስለሆነ they should be held accountable። ከዛ አንጻር ነው እንጂ በግል ከነርሱ ጋራ ምንም አይነት የግል ጸብም የግል ችግርም የለብንም። ከዚህ አንጻር እንድትገነዘቡ እፈልጋለሁ። አሁን ይህ ኃላፊነት ተሰጥቶት እየተንቀሳቀሰ ያለው ኦልሞስት ከተመሰረተ 4 እና 5 ዓመት የሆነው ተቋም ባለፉት 4-5 ዓመታት ምንድን ነው የሰራው፣ እንዴት ነው የሚገመገመው የሚለውን ባጭሩ እናገራለሁ። ይህንን በደንብ ስሙኝ። ዋናው እንዳልኩኝ በሚቀጥሉት ጊዜያት አሁን ያነሳኋቸውን መግቢያዎች አልናገርምና እነዛ መግቢያዎች አስፈላጊ መስሎ ስለታዩኝ ነው። ከታሪክ አንጻር መታየት አለበት። የሃይማኖት ተቋማት በሀገሪቱ ውስጥ ካላቸው ለሃይማኖት ተቋማቱ ብቻ just for the sake of evangelical ብቻ ሳይሆን for the sake of ፕሮቴስታንት ብቻ ሳይሆን ሃይማኖት ተቋማት በአጠቃላይ መገምገም መታየት አለባቸው። በሞራል፣ በኤቲክስ፣ በስነ ምግባር፣ በግብረ ገብ ኢንፍሉዌንስ ያመጣሉ እና ከዚህ አንጻር መታየት አለባቸው። ከታሪክም አሁን ይሄ የተመሰረተው ተቋም ታሪካዊ የሆነ ተቋም ይሄ መልካም ታሪኩን ይዞ እንዲቀጥል በዚህ ሂደት ውስጥም ደግሞ የራሳችሁን አሻራ ያሳረፋችሁ ሰዎች አሻራችሁን የጣላችሁበት ተቋም ተመስርቶ 4 እና 5 ዓመት በማይቆይ ጊዜ ውስጥ የግለሰቦች ፒኤልሲ ሆነዋል። ግለሰቦች እንደፈለገ የሚጫወቱበት የግለሰቦች ፒኤልሲ ሆነዋል። ይሄ እየሆነ ያለው ደግሞ በእናንተ ስም በእናንተ ደጋፊነት እናንተን እናቃለን በሚል ነው። ይሄ ደግሞ ከንቱ የሆነ ክስ ሳይሆን መሬት ላይ ያለ ፕሩቭድ ሊደረግ የሚችል እውነታዎችን ይዘናል። ስለዚህ መንግስት ይሄንን አይቶ የህግ አካላት ይሄንን አይቶ በስሙ ይሄ ወንጀል እየተፈጸመ ያለው የኢትዮጵያ ወንጌላውያን አብያተ ክርስቲያናት አባላትም ይሄንን አይተው አስፈላጊውን እርምጃ እንዲወስዱ ነው። ምክንያቱም ይህ ድርጊት በእግዚአብሔር ላይ የተፈጸመ ኃጢአት በወንጌላውያን አብያተ ክርስቲያናት 30 እና 35 ሺህ የሀገሪቱ 20 እና 25% በሚወክሉ ኢኖሰንት በሆኑ ህዝቦች ላይ የተፈጸመ ጥፋት ብቻ ሳይሆን በሀገር እና በህዝብ
በመንግስትም ላይ እየተፈጸመ ያለ ወንጀል ነውና ይህንን ወንጀል የማጋለጥ የራሳችን መንፈሳዊም ህጋዊም ኃላፊነት ስላለን ወደ እናንተ እየመጣን ያለው ምንድነው እየተፈጸመ ያለው? ቅድም እንዳልኩት ይሄ ተቋም ትልቅ ኃላፊነት ተሰጥቶታል። በሀገሪቱ ውስጥ የሚንቀሳቀሱትን መንፈሳዊና ሚኒስትሪዎችን፣ ቤተክርስቲያኖችን ፍቃድ የሚሰጥ ፍቃድ የሚነሳ ከዛም አልፎ የሚፈሰውን ከፍተኛ የሆነ ከሀገር ውስጥና ከውጭ የሚመጣ ገንዘብን ሃንድል የሚያደርግ ከዛም አልፎ ከመንግስት አካላት ጋር በመተባበር ለነዚህ የወንጌላውያን ቤተክርስቲያናት አባላት የሚያስፈልጉትን ቦታዎች፣ ሁኔታዎችን የሚያመቻች በአዋጅ የተመሰረተ ተቋም ስለሆነ በሀገር ውስጥ ያሉ የመንግስት ተቋማት ለዚህ ተቋማት የመታዘዝ የመተባበር ስራዎቻቸውን የማቀላጠፍ የመስራት ኃላፊነትም ስላለው ይሄንን ትልቅ ኃላፊነት ይዞ የሚንቀሳቀስ ተቋም እንዴት ነው ላለፉት 4 ዓመታት ሲንቀሳቀስ የነበረው? መልካም ስራዎች ተሰርተዋል። ከዛ እንጀምር። ብዙ መልካም የሚባሉ ስራዎች ተሰርተዋል። በዚህ ተቋምም ባለው ነባራዊ ሁኔታ ያንን አክኖሌጅ እናደርጋለን። ከየትኛውም ጊዜ በበለጠ መሬት ለምሳሌ የማምለከ ቦታዎች አስፈላጊ ለሆኑ ሚኒስትሪዎች ሲሰጡ አይተናል። ትልልቅ መንፈሳዊ ኮንፈረንሶች፣ ትልልቅ ድርጊቶች በሀገር ደረጃ ሲከናወኑ አይተናል። መልካም የሚባሉ ነገሮች ታይተው አይተናል። አሁን ከነዚህ መልካም ከሚባሉ ከተሰሩና እየተሰሩ ካሉት ስራዎች አንደርኒዝ በዛ በስተጀርባ ግን ያለው እጅግ በጣም የሚያሳዝን የሚዘገንን የውንብድና የወንጀል የዘረፋ ስራ እየተካሄደ ነው። አሁን መልካም ስራዎቹን ፊት ለፊት በማጉላትና በማሳየት ከዚህ በስተጀርባ ያሉት ስራዎችን መጽሐፍ ቅዱስ ምንድን ነው የሚለው? የሚያፈራን ፍሬ የበለጠ እንዲያጠራ የበለጠ እንዲያፈራ ያጠራዋል የሌለ ጌታችን ኢየሱስ ክርስቶስ ሲናገር ኢትስ ፕሩንስ ኢት hinqeenጣ ጀራሚቲ መጽሐፍ ቁልቁሉ ለምን የበለጠ ፕሮዲዩስ እንዲያደርግ ስር ሰዶ የበለጠ ስራ እንዲሰራና ፕሮዲዩስ እንዲያደርግ ያንን ስራ ነው አሁን እየሰራን ያለ ነው። that is the only thing we're doing here. okay ምንድነው እየሆነ ያለው? እነዚህ የሃይማኖት ተቋማት እንዳልኳችሁ ፍቃድ ይሰጣሉ። ፍቃድ በሚሰጡበት ጊዜ ክራይቴሪያዎች አሉ። ፍቃድ ከመስጠትም አልፈው ደግሞ ለነዚህ ፍቃድ ለተሰጣቸው አካላት በአዲስ አበባና አካባቢው የማምለኪያ ቦታዎች እንዲሰጣቸው መስተዳድሩን በመጠየቅ ያ እንዲፈጸም ያደርጋሉ። አሁን ሪቫይዝ ተደርጎ እንዲታይ ከምንፈልጋቸው አንዱ ነገር ባለፉት 4-5 ዓመታት በኢትዮጵያ ወንጌላውያን ቤተክርስቲያናት ውስጥ አገልግሎት አለኝ፣ ቤተክርስቲያንን እከፍታለሁ፣ እንዲህ አይነትን እንቅስቃሴ አደርጋለሁ ተብሎ ፍቃድ የተሰጣቸው የአገልግሎትና የቤተክርስቲያን ስራዎች እነማን ናቸው? የትኞቹስ እንደተባለው በአገልግሎትና በስራ ላይ ውስጥ ነው ያሉት የሚለው በዋናነት እንዲጣራ አንደኛ የምንፈልገው። ለምንድን ነው ይህንን የማነሳው? ላለፉት 5-6 ዓመታት በመሬት ላይ የሌሉ የሚኒስትሪ ስሞችን በማውጣት አያሌዎቹን መረጃዎቹ በእጃችን ነው ያሉት። ፍቃድ ተሰጥቷቸው ይሄ ፍቃድ የተሰጠበትን ምክንያት እነግራቸዋለሁ። በብዙ የሚቆጠሩ ላለፉት 4-5 ዓመታት ፍቃድ የተሰጣቸው
ነገር ግን ፕራክቲካሊ በእውነት መሬት ላይ የሌሉ አገልግሎቶች፣ ሚኒስትሪዎች፣ ቤተክርስቲያኖች ቀላል የሚባሉ አይደሉም። እነዚህ እንደሚታወቀው ሰው አንድን ነገር እሰራለሁ ብሎ አስቦ ሳይሳካለት ወይንም እንዳሰበው ሳይሆንለት ሚኒስትሪው ሊቆም ይችላል። ይሄ የታወቀ እውነት ነው። እነዚህኞቹ ግን ይሄ በድሮም ጊዜ ምንድነው ፖኬት ኤንጂኦ የሚባሉት አይነቶች አይደሉም። በሳምሶናይት ውስጥ ያሉ ነገር ግን በመሬት ላይ ምንም አይነት ተግባራትን የሚሰሩ እነዚህኞቹ ከዚህ ጋር የተያያዘ አይደለም። ለብዙ ወንጌላውያን አብያተ ክርስቲያናት ስም ተሰጥቷቸው ፍቃድ ተሰጥቷቸው እንዲንቀሳቀሱ ተደረገ። ይሄ የተደረገው ወደ ሁለተኛው ይወስደናል። ከዛ በኋላ ምንድነው የተደረገው? እነዚህ ሚኒስትሪ ቤተ ክርስቲያን እንትና ኢንተርናሽናል፣ ይሄ ኢንተርናሽናል፣ ካሪዝማቲክ ምናምን የተባሉ ፔንቴኮስታል፣ ኢቫንጀሊካል የተባሉ በቤተ ክርስቲያን ስም የሚጠሩ ተቋማት ፍቃድ ከተሰጣቸው በኋላ እንደዚህ አይነት ቤተ ክርስቲያኖች ፍቃድ ጠይቀው ከኛ ዘንድ ፍቃድ ተሰጥቷቸዋል። ይሄ ተቋም ደግሞ መስተዳደሩ ለነዚህ ፍቃድ ለተሰጣቸው አካላት የማምለኪያ ቦታዎችን እንዲሰጥ በማለት ፖኬት በሆኑ ፕራክቲካሊ መሬት ላይ በሌሉ በነሱ በተፈጠሩ ካውንስል ውስጥ ባሉ አንዳንድ ሰዎች በተፈጠሩ ሚኒስትሪዎች ቤተክርስቲያኖች ስም አዲስ አበባ ከተማ ውስጥ መሬት ሲሸረሸር ነበር፣ መሬት ሲሰጥ ነበር። ይህንን ጽሑፍ ላንብብ። አሁን ለምሳሌ ለአዲስ አበባ ከተማ ጽሕፈት ቤት የደረሰ ለአዲስ አበባ ከተማ መስተዳድር ከንቲባ ጽሕፈት ቤት አዲስ አበባ በጌታችን በኢየሱስ ክርስቶስ ስም ምስጋናችንን እናቀርባለን። ጉዳዩ የሥርዓት አምልኮ ማስፈጸሚያ ጥያቄ ይሆናል። የኢትዮጵያ ወንጌላውያን አብያተ ክርስቲያናት ካውንስል በኢፌዴሪ የሕዝብ ተወካዮች ምክር ቤት በአዋጅ ቁጥር 1208 2012 በአዋጅ ከተቋቋመበት ዕለት ጀምሮ በርካታ መንፈሳዊና ሁለንተናዊ ተግባራትን በማከናወን ለማህበረሰቡ አገልግሎት እየሰጠ ይገኛል። ካውንስሉ የወንጌላውያንን የወንጌል አማኞችን እንደሚወክል ተቋም በአንድ ማዕቀፍ ስር ከተደራጀ ጀምሮ የካውንስሉ አባል ቤተ እምነቶች ሀገራዊ ፋይዳ ባላቸው ተግባራት ላይ እንዲሳተፉ በማስተባበር ረገድ በርካታ ስራዎች እየተሰሩ ይገኛሉ። ከዚህ ጋር ተያይዞ ቤተ ክርስቲያናት በየወቅቱ የሥርዓት አምልኮ ማስፈጸሚያ ቦታ ጥያቄ እያቀረቡ እንደነበር የሚታወስ ሲሆን የከተማው አስተዳደር በየወቅቱ ለሰጠው ምላሽ ምስጋናችንን እያቀረብን ከዚህ ቀደም ከቀረቡ ጥያቄዎች ውስጥ ከታች በተዘረዘሩት መስፈርቶች ግምገማ በማድረግ አንደኛ፣ ለረዥም ዓመታት የሥርዓት አምልኮ ማስፈጸሚያ ቦታ ጠይቀው ምላሽ ያላገኙ መሆናቸውን፣ ሁለተኛ፣ የተቀናጀ አስተዳደርና ጠንካራ አደረጃጀት ያላቸው በመሆኑ፣ ሶስተኛ፣ ቦታው ቢሰጥ ግንባታን ለማከናወን የሚችል አቅም ያላቸው በመሆኑ፣ አራተኛ፣ ጤናማ መጽሐፍ ቅዱሳዊ አስተምሮን የሚከተሉ መሆናቸው አጣርተን ከዚህ በታች ደብዳቤ ጋር 24 ቤተ ክርስቲያናትን ዝርዝር አያይዘን ልከናል ብሎ ይናገራል። ከነዚህ ዝርዝራቸው ተያይዞ ከተላከላቸው 24 ይሄ እንግዲህ በአንድ ጊዜ ብቻ በአንድ አባሪ ደብዳቤ የተላከ ሲሆን ከመስተዳደሩ ባገኘነው መረጃ መሰረት በተደጋጋሚ እንዲህ አይነት ጥያቄዎች ለመስተዳደሩ ሲቀርቡ ነበር። እነዚህ ሲቀርቡ ከነበሩት ቤተ ክርስቲያኖች አብዛኛዎቹ አንደኛ ፌዝ ሙቭመንት አይነት እንቅስቃሴ ያላቸው ናቸው ተመርጦ ሲላኩ የነበሩት። ከነዛ ጋር ያለውን ግንኙነት በኋላ እናገራለሁ። ከፌዝ ሙቭመንት ይሄ ሜን ላይን ዲኖሚኔሽን ሳይሆኑ በዋናው ሜን ላይን ዲኖሚኔሽን ለረዥም ዓመታት ተቋማት ኖሯቸው እንደነ ቃለ ሕይወት፣ እንደ መካነ ኢየሱስ፣ እንደ መሰረተ ክርስቶስ፣ እንደ ባፕቲስት ቤተ ክርስቲያን፣
እንደ ሙሉ ወንጌል ቤተክርስቲያን ያላቸው የተዘረጋ መዋቅር ያላቸው ሳይሆን ከነዚህ ስማቸው በተዘረዘረው ዝርዝር እንኳን አብዛኛዎቹ ፌዝ ሙቭመንት የሆኑ ለምን ከነዚህ ጋር ያለው ቁርኝነት አለ እሱንም በኋላ እነግራቸዋለሁ እና እንደዚህ በመጽሐፍ መሬቶች ይጠየቁ ነበር አንዳንዶቹ ጭራሽ ቅድም እንዳልኩኝ መሬት ላይ የሉም ፕራክቲካሊ የሉም ይሄ ክስ የአዲስ አበባ መስተዳድር ደርሶት የከንቲባ ጽሕፈት ቤትም አውቆ የወንጌላውያን ቤተ ክርስቲያናትም ሌሎችም በተሰበሰቡበት ይሄ ጥያቄ እንደቀረበ መረጃው አለ ከንቲባዋ ይሄ እየተደረገ ያለው ነገር ምንድነው ስብሰባው ከተነሳው አንዱ ሐሳብ ምንድነው እኛ እስካሁን የሰጠነውን መሬት የት እንዳሉ እያንዳንዱን ለማን እንደተሰጠ እናውቃለን ይሄ ነገር እየሆነው ነውና ይሄን ነገር ምን ትላላችሁ ተብሎ በሚጠየቅበት ጊዜ ምንድነው የተወሰነው ኮሚቴ እንዲዋቀር የተሰበሰቡ የስብሰባ ተሳታፊዎች ይላል የማዘጋጃ የአዲስ አበባ አስተዳደር መረጃችን እንደሚያመለክተው ይሄ ጉዳይ ጽሕፈት ቤቱ ማነው ከንቲባዋ የሳቸውን ምክትል የሆኑትን አቶ ጥላሁን የሚባሉ ሰው አሳይን ተደርገው ለዚህ ተግባር ለዚህ ስራ ይሄንን ነገር እንዲገመግሙና እንዲከታተሉ አቶ ጥላሁን የከንቲባዋ ምክትል አሳይን ይደረጋሉ እየተነሳ ያለው ነገር ምንድነው ይሄ ነገር እንዲጣራ ብለው አቶ ጥላሁን ለዚህ ጉዳይ አሳይን ይደረጋሉ አቶ ጥላሁን የወንጌላውያን ቤተ ክርስቲያናት የተለያዩ አካላት ጉዳዩ የሚመለከታቸውን ሁሉ ሰብስበው በሚጠይቁበት ጊዜ እንግዲህ ይሄ ነገር እኛም እንዲጣራ እንፈልጋለን ስለዚህ ይሄን ጉዳይ የሚያጣራ ኮሚቴ ይመስረት በሚል ሐሳብ ሁሉም ይስማማል የኮሚቴዎቹን ብዛት ማን እንደሆኑ ብዛታቸውን ለጊዜው ማወቅ አልተቻለም ነገር ግን ኮሚቴ ይመሰረታል ኮሚቴው በሚመሰረትበት ጊዜ ይሄንን ነገር አጣርቶ ለአስተዳደሩ ለኛም እንዲያሳውቅ ተብሎ ትልቁ ስህተት እኔ ይሄንን መረጃ ከሰማው በኋላ ትልቁ ስህተት እዛ ጋር የተፈጸመው በኮሚቴ መዋቀሩ ብቻ ሳይሆን በኮሚቴው ስብጥሩ ውስጥ የገቡ ሁለት ሰዎች መግባት ያልነበረባቸው ናቸው እሳቸውም ፓስተር ታምራት የአዲስ አበባ የሃይማኖት ተቋማት ኃላፊ እንዲያውም ፓስተር ጌቱ የካውንስሉ ኃላፊ የሆኑት ሰዎች በዛ ኮሚቴ ውስጥ መግባት ትልቅ ስህተት ነው የነበረው እንዲጣራ ተብሎ ምርመራ የሚደረግበት አካል እንዴት ነው ተመልሶ አጣሪ ሆኖ በዛ ኮሚቴ ውስጥ አባል ሆኖ እነዚህ ሁለት ሰዎች የአዲስ አበባ ይሄ ከካውንስሉ ለከንቲባው የተጻፈ ደብዳቤ ባይዘወይ ከሕግ አንጻር ያለን ካየን ስህተት ነው ካውንስሉ ቀጥታ የአዲስ አበባ መስተዳድርን አይጠይቅም ካውንስሉ የአዲስ አበባ ሃይማኖት ተቋማትን ነው የሚጠይቀው የሃይማኖት ተቋማት የሁሉንም ሃይማኖት ተቋማት ካየ በኋላ ከካውንስሉ የቀረበለት ጥያቄ በአሰራሩ መሰረት ለአስተዳደሩ ያቀርባል የሰማሁት የአስተዳደራዊ ስራ እንደዛ ይመስለኛል ይሄም እውነት ከሆነ አረጋግጡልኝ እና ኤኒሄው ለማንኛውም ይሄንን እንግዲህ የአዲስ አበባ የሃይማኖት ተቋማት የካውንስሉ መሪ በዚህ ኮሚቴ ውስጥ ለምን ይሄ ጉዳይ በቀጥታ እነሱን ነው የሚመለከተው ሊጣሩ የተባሉት በአግባብ ሰጥተዋል ወይ ፍቃድ ሰጥተዋል ወይ የሰጧቸው ሰዎችስ መሬት ላይ እውነትም እዚህ ጋር እንዳሉት የተቀናጀ አስተዳደርና ጠንካራ አደረጃጀት ያላቸው ናቸው ወይ ጤናኛማ መጽሐፍ ቅዱስ አስተምሮን የሚከተሉ ናቸው ወይ ለረጅም ዓመታትስ እንደተባለው የአምልኮ ስፍራን ሲጠይቁ የነበሩ ናቸው ወይ
ብሎ ሊያጣራ የሚገባው ገለልተኛ መሆን ሲገባው እነዚህን ሁለት ሰዎች በተዋቀረው ኮሚቴ ውስጥ አስገቡ። አንድ የመጀመሪያው ስህተት እሱ ነው። ኦልራይት ገቡ። ከገቡ በኋላ ኮሚቴ ወደ ስራ ገባ። እንደተባለው መረጃዎችን ማሰባሰብ ተጀመረ። ከአዲስ አበባ መስተዳድሩና ከካውንስሉ እስካሁን ድረስ እስከዛች ድረስ ኮሚቴው እስኪጣራ እስከተወሰነበት ጊዜ ድረስ 157 የሚሆኑ የማምለኪያ ቦታዎች ለተለያዩ የእምነት ተቋማት እንደተሰጣቸው መረጃ አገኙ። ይሄ ቬሪፋይብል የሆነ ነው። መሬት ስለሆነ የትም የሚንቀሳቀስ አይደለም። 157 ኮሚቴው ባደረገው ማጣራት እንደተባለውም 150ዎቹ ቅድም ያልነው ሁኔታ እንዳለ ሆኖ ፌዝ ሙቭመንት ቤዝድ የሆኑ ረዥም እንደተባለው ለረዥም ዓመታት የሥርዓተ አምልኮ ማስፈጸሚያ ያጡ ሳይሆኑ እንደዚሁ ከነዚህ አካላት ጋር ባላቸው ግንኙነት የጥቅም ግንኙነት የተሰጣቸው እንዳለ ሆኖ ለ150ዎቹ መሬቱ በአግባብ እንደተሰጠ ስም በወጣበት እንደተሰጠ ይረጋገጣል። 7 ቦታዎች ግን ይሄ 7 ቦታዎች ሲባል ዝም ብሎ ቀላል 7 ቦታዎች አይደሉም። በሀገሪቱ ውስጥ በኪ ቢዝነስ አካባቢዎች በጣም ወሳኝ በሆኑ የቢዝነስ ሰፋፊ ቦታዎች ናቸው አሉ። እነዚህ 7 ቦታዎች የተመረጡ ቦታዎች ግን ለአምልኮ ተብሎ ለቤተ እምነት ተብሎ ስማቸው ለመስተዳድሩ አልፎ መስተዳድሩ ቦታ ከሰጣቸው 7ቱ ቤተ ክርስቲያንም አገልግሎትም የሚባል ነገር የሌለበት ይልቁኑ በዛ ስፍራ ከባለሀብቶች ጋር በመበሳጠር አንድ በመሆን መጋዘኖች ተሰርቶባቸው የተለያየ የንግድ ስራዎች እየተፈጸሙባቸው እንደሆነ እነዚህ አጣሪ ኮሚቴ ይደርስባቸዋል። አጣሪ ኮሚቴ 7ቱ ቦታዎች እንግዲህ አስቡ። አዲስ አበባ ውስጥ ለመኖሪያ ቤት እንኳን የምትሰጠው ትንሿ ቦታ ምን ያህል ዋጋ እንደምታወጣ አስቡ። ለአምልኮ ቦታዎች ደግሞ የሚሰጠው ሰፋፊ ቦታዎች ናቸው። እነዚህ መሬቶች የህዝብና የሀገር የመንግስት ሀብቶች ናቸው። በእነዚህ ቦታዎች ላይ ትምህርት ቤቶች ሊሰሩ፣ በእነዚህ ቦታዎች ላይ ለአዲስ አበባ ነዋሪ የመኖሪያ ቦታዎች ተሰርቶ የብዙ ዜጎችን ህይወት ሊለውጥ የሚችል ለብዙዎች የሥራ ዕድል ሊከፍቱ የሚችሉ 7 ትልልቅ ቦታዎች በሃይማኖት ስም ተወስደው ለግለሰቦችና እነዚህ በካውንስሉ ውስጥ ያሉና በሃይማኖት ተቋማት ውስጥ ባሉ በአዲስ አበባ ሃይማኖት ተቋም በዋናነት ፓስተር ታምራትና ጌቱ አማካይነት ለተለያዩ አገልግሎቶች ዋሉ። ይሄን ኮሚቴው ሲደርስበት ምንድን ነው ያደረገው? አንዳንድ የኮሚቴ አባላት መሃል ላይ ቅድም ያለ አቶ ጥላሁን ኮሚቴውን የት ደረሳችሁ፣ ምንድን ነው ያደረጋችሁ ብለው ድጋሚ ይጠይቋቸዋል። በሚጠይቁበት ጊዜ ይሄንን እስካላደረጋችሁ ድረስ ይሄ ነገር ተጣርቶ እስኪመጣ ድረስ የአዲስ አበባ መስተዳደር ለኢትዮጵያ ወንጌላውያን ቤተ ክርስቲያናት ለካውንስሉ ምንም አይነት የመሬት ቦታ መስጠት አገልግሎትን አያደርግም በሚሉበት ጊዜ ተጣርቶ እስኪመጣ ነው ያሉት አቶ ጥላሁን። ምንድን ነው ያደረጉት? ጌቱና ታምራት ተባብረው ማለት ነው ሌሎች የወንጌላውያን ቤተ ክርስቲያናት አባላት ከነሱ ጋር የቅርብ ግንኙነት ያሉትን ደብዳቤ በማንጻፍ ሰውየው ከቦታው እንዲነሱ ከፍተኛ ዘመቻ ያደረጉባቸው። የመጀመሪያ ያደረጉት የተጻፈ ደብዳቤዎች አሉ ለአዲስ አበባ መስተዳደር። ምን ብሎ ነው የጻፉት? እኚህ ሰውዬ በሃይማኖት ምክንያት እኛን ታርጌት በማድረግ የኢትዮጵያ ወንጌላውያንን ቤተክርስቲያንን ታርጌት በማድረግ
የአምልኮ ቦታዎች ለኛ እንዳይሰጥ እያደረጉ ነው። ነገሩን ሌላ ነገር አስይዘው እሳቸውን አታክ ወደ ማድረግ ይሄ ታንጀብል የሆነ ሊጣራ የሚችል መረጃ ነው። ያንን ወደ ማድረግ አለፉ። ከዛ ወደ ኮሚቴው ገቡ። ወደ ኮሚቴው ገብተው በከፍተኛ ሁኔታ የኮሚቴ አባላት የሆኑትን ማስፈራራት፣ ማዋከብ ጀመሩ። አንዳንዶች ለህይወቴ ስለሚሰጋ ብለው ከዛ ኮሚቴ መውጣት ጀመሩ። ፋይናሊ ምንነቱም ማንነቱም በማይታወቅበት ሁኔታ ኮሚቴው ፈርሟል ብለው ይሄ ነገር 157 መሬት ነው አስተዳደሩ የሰጠው 157ቱም ለተባሉት ደርሰዋል በሚል የኮሚቴ አባላት ፈርመዋል። የኮሚቴው አባላት ሁሉ ባልፈረሙበት ሁኔታ እንዲገባ ተደርጎ ነገሩም ፋይሉም እንዲዘጋ ተደረገ። ይሄ በተጨባጭ ያለ በእግዚአብሔር ላይ በእግዚአብሔር ሕዝብ ላይ በመንግስትና በሀገር ላይ የተደረገ ወንጀል ነው። መልካም ከሚባሉት ስራዎች በስተጀርባ እየተሰራ ያለው ወንጀል ይሄ ነው። ይሄ እውነታ በአዲስ አበባ ብቻ የተወሰነ አይደለም። ይህ እውነታ በየክልሎቹ እየተካሄደ ያለ ከፍተኛ የሆነ የግለሰቦች የመሬት ዝርፊያ እየተካሄደ ነው በወንጌላውያን አብያተ ክርስቲያን። በዚህ ታሪካዊ በመንግስት ውስጥ ያሉ ጠቅላይ ሚኒስትሩን ጨምሮ ለወንጌላውያን አብያተ ክርስቲያናት ታሪካዊ ብሎ ባቋቋሙት ካውንስል አባላት እኔ በጣም የሚያሳዝነኝ እነዚህ ይህንን የሚያደርጉ ሰዎች ይህንን ሁሉ የሚያደርጉት በመንግስትና በተለይ ደግሞ የጠቅላይ ሚኒስትሩ የቅርብ ወዳጅ የቅርብ ጓደኛ አብሮ አደግ ነን በማለት ባገኙበት ስፍራ ሁሉ መሃል አስገብቶ ፎቶ እየተነሱ ለሰዎች ሁሉ እያሳዩ በሚሄዱበት ስፍራ በሙሉ ለሰዎች እያሳዩ ይሄው መሪያችን ሊቀመንበራችን በሚሉት ሰው ላይ ነው። እኛን የሸኔ ደጋፊ አንዴ ሲፈልጉ ከነ ጀዋር ጋር ተባብሮ እንትን የሚመሰርት አሁን ደግሞ ከነንትና ጋር ሆኖ ይሄን ያህል ገንዘብ እኔ እውነቱን ልንገራችሁ አይደለም እናንተ አቅፋችሁት እንዲህ አይነት ወንጀል በመንግስቱና በእርሱ ላይ ከምትፈጽሙት ይሁዳዎች ይልቅ ግልጽ ወጥቼ ጦርነቱን የተቃወምኩ እንዲህ መደረግ አለበት፣ ውይይት መደረግ አለበት፣ ነገሮች በሰላም መፈታት አለባቸው ብዬ የተናገርኩ እኔ ይሻላለሁ። እናንተ እንደ ይሁዳ አቅፋችሁት ነው የሸጣችሁት። አቅፋችሁት በማዕቀፍ አሳልፋችሁ ነው የሰጣችሁት። በህዝብ ዘንድ እንዲጠላ በሄዳችሁበት ሁሉ እንደዚህ መንግስት የለም በማለት ደህንነት በእጃችን አለ። ስንቱ ብዙ ነገሮችን መናገር አልችልም፣ ምክንያቱም በሀገር ውስጥ ካሉት ሰዎች ደህንነት አንጻር እነዚህ የሰው ህይወትን ለማጥፋት የማይመለሱ ወንጀለኞች ናቸው። የሰውን ህይወትን ለማጥፋት ሰዎችን ምንም ማንም ሀገር ውስጥ ያለ አንድም ሰው ይህንን ነገር መናገር አይችልም። ቢኮዝ የመንግስት ተቋማትን ይዘዋል። ይህንን የተሰጣቸውን ትልቅ ኃላፊነት እኔ በጣም የሚያሳዝነኝ እግዚአብሔር ለዚህ አይነት ታሪካዊ እድል እኮ ነው። ይሄ ታሪካዊ ተቋምን ለመምራት ታሪካዊ እድል ለእናንተ በቂ ነው። ለነፍሳችሁ ላይ እንዲህ አይነት በትውልድ ላይ እንዲህ አይነት እርግማን በቤተ ክርስቲያን ላይ እንዲህ አይነትን በደል ከምትፈጽሙ ይህ የተሰጣችሁ እድል እግዚአብሔር የሰጣችሁ በእጃችሁ ያስቀመጠው እድል ዝቅ ብላችሁ እንድታደርጉ በእጃችሁ የዲፕሎማት ፓስፖርት ነው ይዛችሁ የምትሄዱት። ምናልባት አለማችሁ እንኳን የማታውቁት ምን ነው አረከሳችሁት እግዚአብሔርን በዚህ ደረጃ ቤተ ክርስቲያንን፣ መንግስትን፣ ህዝብን ናቃችሁ፣ አልበቃ አላችሁ። ይሄ ከመሬት ከፍቃድ አሰራር ጋር በተያዘ
ብዙ መረጃዎች አሉ። በሚቀጥሉት ጊዜያቶች እነዚህ መረጃዎች በሙሉ ጉዳዩ ለሚመለከታቸው አካላቶች ሁሉ እናቀርባለን። ለምን ቅድም እንዳልኩኝ እዚህ ትልልቅ መንፈሳዊ ተቋማት ውስጥ እንዲህ አይነት በደሎች ይሄ ነገር በዚህ ብቻ የተወሰነ አይደለም እንዳልኩ ከራሴ መጀመር አለብኝ በሚል ነው የኢትዮጵያ ሃይማኖት ተቋማትን በሚቀጥለው አያለሁ። በሃይማኖት ተቋማቱ ውስጥ ወደ 8-9 ፔጅ የሚሆኑ የሃይማኖት ተቋማቱ ከተመሰረተበት ጊዜ ጀምሮ የኢትዮጵያ የሃይማኖት ተቋማት እየሰራቸው ያሉ እየተፈጸሙ ያሉ የኦሮሚያ የሃይማኖት ተቋም መሪዎች እየፈጸሙ ያሉት እነዚህን ሁሉ እኔ ቅድም መግቢያ ላይ የተናገርኩት ለዚህ ነው። እነዚህ ሃይማኖት ተቋማት ከወደቁ ሀገር ናት የምትወድቀው፣ ትውልድ ነው የሚወድቀው። ዛሬ ትውልዱ ባህሉን፣ እሴቱን፣ ወጉን ጥሎ ከማይረባ ነገር ጋር እየወጣ ነው እያልን ነው። ማን ሀይ በለው? ማን ያስተካክለው? ሙስና፣ ስርቆት፣ በደል፣ ጥል፣ ጦርነት ሀገሪቱን እየበደለ ነው እያልን ያለ ነው። ከየት ነው የመጣው? መንፈሳዊ ተቋማት ይሄንን እያደረጉ መንፈሳዊ ተቋማት ውስጥ እንዲህ አይነት ወንጀል እየተፈጸመ መሬት ላይ ሌላ ተአምራት እንዴት እንጠብቃለን? this is a spirit መንፈስ ነው ይሄ ወደ ትውልድ የሚተላለፍ። ስለዚህ ትውልድን ይሄ የጥቂት የ2-3-4 ግለሰቦች ጉዳይ አይደለም፣ የሀገር ጉዳይ ነው። ይሄ ለኔ የትውልድ ጉዳይ ነው። መሬት መሸጥ፣ በደል መፈጸሙ ብቻ አይደለም፣ ገንዘብ መበላቱ ብቻ አይደለም። ኖ ትውልድ ነው እየጠፋ ያለው። ይህ ትውልድ አንድ ትውልድ አይናችን እያየ ወደ ሞት፣ ወደ እርኩሰት፣ ወደ ጥፋት ነው እየሄደ ያለው። ያንን የመመለስ ማስተካከል፣ አቅጣጫ ማስያዝ ትልቁ ኃላፊነት የሃይማኖት ተቋማት የመንፈሳዊ ተቋማት ናቸው። ኢንፍሉዌንስ አላቸው እና ከዚህ አንጻር ነው I don't care about ግለሰብ፣ ስለ ግለሰብ አይደለም ይሄ ጉዳይ፣ ስለ ሀገር፣ ስለ ህዝብ ጉዳይ ነው። ስለዚህ ይሄ በደል በሀገርና በህዝብ ላይ እየተፈጸመ ነው ያለው። ከዚህ ጋር በተያያዘ በመረጃ በሰፊው እንመለሳለን። ሌሎችም ያማን አንድ ሰዓት እንዳያልፍ አንድ ነገር ብቻ ተናግሬ ላቁ። ይሄ ከፍተኛ የሆነ የገንዘብ ፍሰት አለበት ብያቸዋለሁ እና አንዱ ምን እንዳለኝ ታውቃላችሁ? እና አንድ ሰው እዛው ውስጥ ያለ ደውሎ እንዴ እናንተ በቃ ብቻችሁን አይደል የምትበሉት ይሄን ነገር ይለኝ አላቸው። እና የሚናገረው እንዴ አመጣን እኮ አስገባን፣ ይሄ ከየተቋማቱ ከየሃይማኖት ተቋማቱ ከየቤተ ክርስቲያናቱ ተሰብስቦ የሚገባ ገቢ አለ ወደ ወንጌላውያን ቤተ ክርስቲያናት እና ከፍተኛ ገንዘብ ነው የሚመጣውና አምጥተን እኮ አስገባን። አንተ ደግሞ እዛ ያስገባውን ነው እንደ የምታወራው? ለኛስ ብለዋል። አያችሁ፣ ለተቋሙ ብቻ ሳይሆን የተቋሙ ውስጥ የገባው እንዴት ስራ ላይ እየዋለ ገንዘቡ የት ደረሰ የሚለው እሱ ሌላ ጥያቄ ነው። ኢቭን ተቋሙ ውስጥ የሚገባው ገንዘብ ቀጥሎ ሌሎችም በምንድን ነው የሚያስፈራሩ? ፍቃድ እንነጥቃቸዋለን፣ እናስቆማቸዋለን። አንዴ እነዚህ ፌስ ቤዝድ የሆኑ ሚኒስትሪዎች ብያሉ፣ ቤተክርስቲያኖች ብያሉ በየክፍለ ሀገሩ እየሄዱ አገልግሎቶችን ያደርጋሉና የአንዱን ስም መጥራት አልፈልግም፣ አንዱን ነውና ሰማ እንትና እኮ እንዲህ አይነት ቦታ ሄዶ ትልቅ ኮንፈረንስ አዘጋጃሉ፣ በብዙ ሺህ የሚቆጠር ህዝብ ነው። ሰምተሃል? ደግሞ ገንዘብ በጆንያ ነው የሰበሰበው አሉ። ይሄ ካውንስሉ ውስጥ የሚወራ እፍረት ነው ወገኖች። ለነፍሳቸው ብለው በሀገር በህዝብ በእግዚአብሔር ላይ እየተፈጸመ ያለውን እያየን እየሰማን ዝም ብንል መንፈስ ቅዱስ እግዚአብሔር አይለቀንም ብለው የሚናገሩትን ነው ኦን ዴር ቢሃፍ የምናገረው። ይሄንን የሰሙ ቆይ እንዳውም ልደውልለት ተብሎ ያ ሰው ተደውሎለት ስሙን መጥራት አልፈልግም፣ ሰማን በጆንያ ነው አሉ ገንዘብ ይዘ የመጣው ለኛስ አይደርስም እንዴ በማለት እንዲህ አይነት በመንግስት ደረጃ ውስጥ እንኳን ይሄ እነዚህ ተቋማት ፍቃድ በሚሰጡበት ጊዜ ሃይማኖት ተቋማትን የመፍራት የማክበር
ነገር ስላላቸው መንግስት ፍቃድ በሚሰጥበት ጊዜ እንዲህ አይነት ነገር እንኳን አልተሰራም። በኢትዮጵያ ወንጌላውያን አብያተ ክርስቲያናት ካውንስል ውስጥ እየተሰራ ያለውን ወንጀል አቤት እንላለን። መንግስት ይሄን ነገር እንዲያጣራለን፣ እንዲህ አይነት ነገር እንዲጣራ ከሚገባው ፈሰስ ተጨማሪ ከፍተኛው ገቢ ኦፍ ኮርስ ለነዛ ነው የሚሄዱ። ከውጭ የሚመጡ ሚኒስትሪዎች እሱንም በመረጃ ሁሉንም በሚቀጥለው በተከታታይ በዚህ ጉዳይ ላይ እናቀርባለን። ባለፈው በትንሹ ተናግሬያለሁ። የቢሊ ግራም አሶሲዬሽን አገልግሎት ጨርሶ ወደ ሀገር በሚመለስበት ጊዜ እና ብዙ ነገሮች ነው እንግዲህ አንዳንድ ከውጭ የሚመጡ ለአገልግሎት ለስራ ካውንስሉን የሚያናግሩ ፍቃድን ለመውሰድ ስራዎችንም ለመስራት በሚመጡበት ጊዜ የውጭ አካውንት ይሰጣቸውና በዶላር ውጭ ያስገቡ ነው የሚባሉት። በዶላር ውጭ ያስገቡ። ያ ውጭ የሚገባው የዶላር አካውንት ደግሞ ወደ ግለሰቦች አካውንት ነው የሚገባው። በዶላር ውጭ ያስገቡ ይባላሉ። ሚኒስትሪው እዚህ ሀገር ይፈቀድላቸዋል ስራዎቹ እንዲሰራ ያደርጋል። ቢሊ ግራምስ አሶሲዬሽንስ አገልግሎቱን ጨርሶ ወደ 600,000 ነው ምናምን ወደ ኦልሞስት ሚሊዮን የሚቆጠር ገንዘብ ይሄንን በሰላም ወጥተን በሰላም እንድንገባ የረዱን የጸጥታ አካላትን ማመስገን እንፈልጋለን። as a token of appreciation ምስጋናችንም ለማቀር ደግሞ እቺን ገንዘብ ለነሱ እንሰጣለን ብለው ሲጠይቁ ግድ የለም ለኛ ስጡ ተብለው የካውንስሉ ከተሰጠ በኋላ እነርሱ ጋር ላሉት ጥቂት የት ነው ገንዘቡ? በካውንስሉ አካውንት አልገባም። ያ ገንዘብ በሌላ ሰው አካውንት ነው የገባው። ከዛ ለጥቂት እነርሱ ለሚቀርቧቸውና በሚሰሯቸው ስራ በብዙ ነገር የሚደበደብ ሰው ካለ በሚያስደበድቡት፣ የሚስፈራራ ካለ በሚያስፈራሩ ሰዎች ለነሱ ተሰጥቶ ያ ነገር እዛው ታፍኖ እንዲቀር ተደርጓል። ይሄ ነው የማይባል ትልቅ ምዝበራ፣ ይሄ ነው የማይባል ትልቅ ግፍ በሀገር በህዝብ ላይ በዚህ ተቋም እየተሰራ ነው ያለው። እንዳልኩኝ ከአንድ ሰዓት እንዲያልፍ አልፈልግም። ይሄ ቪዲዮ ሰዎች ረጅም ስራ ስላላቸው በሚቀጥሉት ከ45 ደቂቃ ሳላሳልፍ ለመጨረስ እሞክራለሁኝ። ብዙ መረጃዎች በእጄ ያሉ። ይሄንም ማረገው እንዳልኳችሁ ሀገርን ለማዳን፣ ትውልድን ለማዳን፣ ቤተ ክርስቲያንን ለማጽናት። እኔ በስደት በችግር በመከራ በጽድቅ ብንኖር ይሻናል። በነፃነት ስም በእግዚአብሔርና በእግዚአብሔር ህዝብ ላይ እንዲህ አይነት ወንጀል ከሚፈጸም እኔ ይሄ ሂስቶሪካል ኢንጀስቲስ ነው ኮሬክት የተደረገው ብዬ ነው ማምነው። በዚህ ካውንስል ሂስቶሪካል ኢንጀስቲስ በዚህ ካውንስል ኮሬክት ተደርጓል። ይሄ ካውንስል ግን በአግባቡ ለስራው በሚበቁ ሰዎች እስካልተመራ ድረስ እና በንጽህነት በጽድቅ እግዚአብሔርን በመፍራት በሚፈሩ ሰዎች እስካልተመራ ድረስ ቢዘጋ ሁሉ ነው የምመርጠው። ምክንያቱም መርገም ነው፣ ለምድራችን መርገም ነው። ሃይማኖት ተቋማት በዚህ አይነት ዝቅጠት በሚወድቁበት ጊዜ ይሄንን ነው በምድርቷ ላይ እያየን ያለ ነው። መንፈስ ስለሆነ ይተላለፋል። ሙስና ዛሬ it's a very common እና መንግስት እዛ ላይ ቆሞ ሙስናን አቁሙ በደልን አቁሙ ብሎ ቢናገር ምንም አይፈጽምም። የሃይማኖት ተቋማት ነበረ በድፍረት በጽድቅ ቆሞ ይህንን ነገር ማስተካከል፣ ዜጎችን ማጽነን ኃላፊነት የነበረባቸው። የዚህ ፍሬ ነው ህዝቡ እየበላ ያለው። የህዝብ ስቃይ ነው እየተሰራ እየፈሰሰ ያለው እየተደከመበት ነገሮች ያልተያያዙት በምድራችን ከእንደዚህ አይነት እርግማን የተነሳ ነው። በእግዚአብሔር ላይ እየተሰራ ያለ ግፍ ነው። ይሄንን ዝም ብሎ ማየት በህዝብ ሀገር ላይ የሚፈጸም ብቻ ሳይሆን በእግዚአብሔር ላይ እየተጽዋ ሞልቶ ሰው እያለቀሰ ነው ያለው። ሰላም በሀገሪቱ ላይ እንዲሰፍን እነዚህ ሰዎች ሌላ ብዙ ታሪክ ነግራቸዋለሁ።
ሽጉጥ የተማዘዙ ሰዎች አሉ። ሽጉጥ እኔ ምንድነው ያልኩት? ታዲያ ምን ይገርማል? ሀገሪቷ በእርስ በርስ ጦርነት ለምን ፍሬ ናቸዋ? የነዚህ ሃይማኖት አባቶች ፍሬ እኮ ነው። ሰላም ሃይማኖት ተቋማት ውስጥ ቢፈስ እርቅ፣ አንድነት፣ ህብረት ቢፈስ ኖሮ ወደ ሀገሪቱ በረከትም መርገምም የሚተላለፍ እውነት ነው። ይሄ በወንጌላ ቤተክርስቲያን ብቻ የተወሰነ ሳይሆን በኢትዮጵያ ኦርቶዶክስ ቤተክርስቲያን ውስጥ አለ። እሱንም እናገራለሁኝ በሚቀጥለው ከራሴ መጀመር ስላለብኝ ነው እንዳልኩ። በሙስሊም ውስጥ አለ በጣም በጣም በሚዘገንን ሁኔታ እና የሃይማኖት ተቋማት መጥራት የሀገርና የህዝብ የማህበረሰብ መጥራት ነው። የሃይማኖት ተቋማት they have a core function በአንድ ማህበረሰብ ውስጥ ሞራልን ኢቲካል ጋይድ የሚሰጡት እነሱ ናቸው። የሞራል የኤቲክስ ጋይድ የሚፈጡ ፍትህነትን፣ ታማኝነትን፣ ርህራሄን፣ ተጠያቂነትን፣ ኃላፊነትን የአስሩን ትእዛዝ ሰዎች እንዲያከብሩ የሚያስተምረው ማን ነው? የሃይማኖት ተቋማት ነው። አትገዳደሉ፣ በፍቅር ኑሩ፣ አትመቀኛኙ ብሎ ማስተማር እና ይሄ ሪፕል ኢፌክት አለው በማህበረሰብ ውስጥ። በሃይማኖት ተቋማቱ ውስጥ ብቻና በእመኑ ላይ የተወሰነ ብቻ ሳይሆን በማህበረሰቡ። እነዚህ በዓለም ላይ የምናየው ታላላቅ ሀገራት የተመሰረቱት ከነዚህ ፕሪንሲፕልና አስተምህሮት ከሃይማኖት አምጻል ነው። ሶሻል ኮሄረንስ እንዲኖር unite people through teaching, shared belief, create community belongingness. ሰው በሄደበት ስፍራ ሁሉ የኔ ነው፣ ወገኔ ነው፣ ወንድሜ ነው፣ አማራው፣ ኦሮሞ፣ ትግሬው ወንድሜ ነው፣ እህቴ ነው፣ በእግዚአብሔር አምሳል የተፈጠረ ወንድሜ ነው። I shield him፣ በሱ ፊት እሞታለሁ፣ ከኔ ያስቀድመኝ ብሎ ይሄ ሶሻል ኮሄረንስ በአንድ ማህበረሰብ ውስጥ እንዲኖር በማድረግ ውስጥ ትልቁ ተጽዕኖ ትልቁ ሚና የሚወጡት የሃይማኖት ተቋማት ናቸው። ሶሻል ሰፖርት እንዲሆን ማህበረሰቡ እርስ በርሱ የሚደጋገፍበትን ማህበረሰቡ እርስ በርሱ አብሮ የሚቆም ለተራበው በመድረስ የታመመውን የታረዘውን በመጠየቅ እና ማህበራትን በማደራጀት እና በትምህርት በካራክተር ቢልዲንግ የካራክተር ቢልድ በማድረግ የባህሪ ይሄ ሁሉ የሃይማኖት ተቋማት ስራ ነውና ዩኒፋይንግ ፎርስ ናቸው የሃይማኖት ተቋማት። ለሃይማኖት ተቋማት ትልቅ ትኩረት ሊሰጠው ይገባል። መንግስት ፖለቲካዊ እሳቤን ያስፈጽማሉ በሚል ቅያሜም ለመንግስት ይሄ ነው። መንግስት የፖለቲካዊ እሳቤን ያስፈጽማሉ በሚል ብቻ ማየት የለበትም። they are failing። እናንተን ነው እንደ መጠቀሚያ እያደረጉ ያሉት። በእናንተ ስም ነው ህዝቡን እየበደሉ ያሉት። ደጋፊዎቻቸው ነን፣ አብሮ አደጎች ነን፣ አንድ ስፍራ ነን፣ ደውሎልኛል፣ ይሄው ከናንተ ጋር ነኝ፣ በርታ አሉኝ። ስብሰባ መሃል ተነስተው ብዙ ታሪኮችን እናገራለሁና እነዚህ ሃይማኖት ተቋማት ከፍተኛ የሆነ ገንዘብ የሚፈስበት ነው። ደግሞ ህዝቡ ረሃብ ውስጥ እያለ ችግር ውስጥ እያለ ከመንግስት ከሚሰጠው ግብር ይልቅ ለነዚህ ሃይማኖት ተቋማት የሚሰጠው ገንዘብ ነው የሚበዛው፣ ለነፍሱ በማሰብ ይሄ አቢዩዝ እየተደረገ ነው እና ሰዎች ፖቨርቲ ውስጥ እንዲኖሩ በውሸት ተስፋ እንዲኖሩ እየተደረጉ ነው። እናንተ ያያችሁ ያላችሁት የመንግስት ታማኝነታቸውን እንደ ፕሪቴክስት ነው እየተጠቀመው ያሉት። እውነት መንግስትን አስበው ፈቅደው ወደው ሳይሆን ይሄንን የመስረቅ ነፃነት የመዝረፍ ነፃነት ላይሰንስ ሰጠን ብለው አቢዩዝ እየተደረገ ያለው በእኔ አስተሳሰብ መንግስት ራሱ ነው። ስለዚህ በዚህ ጉዳይ ላይ ጣልቃ እንድትገቡ ነገሩን እንድታስተካክሉ በእግዚአብሔር ስም እንጠይቃቸዋለን። ለሚቀጥሉት ተከታታይ ቀናት በዚህ ጉዳይ ላይ ማስረጃን ለመንግስትም ለሀገርም እናቀርባለን። ሐሳብ ያላችሁ አቀርቡልን። ዩቲዩብ ላይ ነው ቅድም እንዳልኩኝ የሚለጥፈው The Voice of Conscience የህሊና ድምፅ
መንፈስ ቅዱስ በህሊና የሚመሰክርልንን እውነት እንናገራለን። ለምንናገረው ሁሉ ኃላፊነት ወስደን የስም ማጥፋት፣ ማስፈራራት እኛን አያቆመንም። እውነትን በፍቅር በጽድቅ እንናገራለንና በዚህ አገልግሎት ላይ ተሰማርተናል። በዚህ ዩቲዩብ ላይ ሰብስክራይብ አድርጉ። እንዳልኳችሁ ሰብስክራይብ የምፈልገው ይሄንን ካደረኩ በኋላ ሄጄ መጫን አለብኝ። ብዙ ኃላፊነት ያለብኝ አገልግሎት ያለብኝ ሰው ነኝና ጊዜን ይቆጥብልኛል ቀጥታ ማስተላለፍ ከቻልኩ። ከዚህ አንጻር ነው። እግዚአብሔር ሀገራችንንና ህዝባችንን ያስብ። ቤተ ክርስቲያንን፣ የሃይማኖት ተቋማትን እግዚአብሔር ያስብ። ቤቱን ከክፋት ሁሉ ያጽዳ፣ በእውነት ያሳድገን እንደ ቃሉ። በጣም አመሰግናለሁ። ራስን በመግዛት የላለው ግን እና እግዚአብሔር በእውነት ያሳድገን። ጸልዩልን። እግዚአብሔር ይባርካችሁ፣ ይጠብቃችሁ፣ ፊቱን ያምራላችሁ፣ ሰላሙንም ይስጣችሁ። በአብ በወልድ በመንፈስ ቅዱስ አንድ አምላክ ስም አሜን። ጌታ ሆይ በፍቅር በከንቱ መታበያችን ይቅር፣ በእውነት አሳድገን። ጌታ ሆይ በፍቅር